ባይናንስን እንዴት አድርገን በ5 ደቂቃ ውስጥ እንዴት አድርገን ቬሪፋይ እንደምናደርግ ነው ዛሬ የማሳያችሁ ማለት ነው። እንግዲህ ባይናንስ አለማችን ላይ ካሉ የክሪፕቶ ኤክስቼንጅ አፕሊኬሽኖች በጣም ትልቁ ነው፣ ቢግ የሆነ ነው በጣም እና ቅድሚያ መሪው ነው። ስለዚህ እሱን ፕላይ ስቶር ላይ ገብተን እናወርደዋለን ማለት ነው። እንግዲህ ብዙዎቻችን አምስተር ኮምባት ብሉም የተለያዩ ኤርድሮፖችን እየሰራን ነው። ከዚህ በፊትም ኖት ኮይንን እና ዶግን ሰርተናል፣ ሌሎችንም ሰርተናል እና ቫኮይን እና ፒክስል ታብን ሁሉ ሰርተናል። ነገር ግን ብዙዎቻችን ኤርድሮፑ ሊስት ከተደረገ በኋላ እንዴት አድርገን መሸጥ እንደምንችል ብዙዎቻችን አናቅም እና የተሻለ አድቫንቴጅ ያለው እና ብዙ ፊውቸር ያለው ባይናንስ ላይ ነው። ስለዚህ ባይናንስ እንዴት አድርገን ቬሪፋይ እንደምናደርግ እና አካውንት እንደምንከፍት ነው። እዚህ ጋር ሳይን አፕ እናደርጋለን አፕሊኬሽኑን ካወረድን በኋላ ማለት ነው። እንግዲህ ከዚህ በኋላ ኢሜይል እናስገባለን ማለት ነው፣ ወይም በስልክ ቁጥር መክፈት ትችላላችሁ። ከዛም ወደ ኢሜይላችሁ ቬሪፊኬሽን ኮድ ይላካል። እሱን ኮፒ ታደርጋላችሁ። ኮፒ ካደረጋችሁ በኋላ ኮዱን ታስገባላችሁ ማለት ነው። ከዛም ፓስወርድ ይጠይቃቸዋል። 8 ዲጂት የሆነ በተቻለ መጠን ኮምፕሌክስ የሆነ ብታደርጉት ጥሩ ነው። ከዛም በመቀጠል እንግዲህ ቬሪፋይ የምናደርግበት መንገዶች ብዙ አሉ። ፓስፖርት፣ ናሽናል አይዲ እና ድራይቨር ላይሰንስ ነው። እኛ የምንጠቀመው ናሽናል አይዲን ይሆናል ማለት ነው። ስለዚህ ከዚህ በኋላ አፕሊኬሽን በዚህ መልክ ይመጣልና ፎቶውን አፕሎድ እናደርጋለን ማለት ነው። የናሽናል አይዲውን እዚህ ላይ ነው ትንሽ የሚያስቸግራችሁ። በትክክል ፎቶውን የሚታይ አድርጋችሁ ማንሳት አለባችሁ። በትክክል ካነሳችሁት ወዲያው ነው አክሴፕት የሚያደርገው ማለት ነው። ይኸውና በፊት ለፊትና በጀርባ ያለውን እያዟዟራችሁ ስካን ታደርጋላችሁ ማለት ነው። መጀመሪያ በፊት ለፊት ያለው ከዛ በጀርባ ያለውን ፍሊፕ አድርጋችሁ እዛው ላይ ስካን ታደርጋላችሁ። ይሄውና ተቀብሎኛል። አሁን ደግሞ ፌስ ስካን ያደርጋል ማለት ነው። እንግዲህ ወደ ላይ ወደ ታች ወደ ጎን እያደረግን እሱን ቬሪፋይ እናደርጋለን ማለት ነው። በፌሳችን ማለት ነው። ሰልፊ ስካን ያደርጋል። እዚህ ጋር በምታዩት መልኩ ወደ ላይ ወደ ታች እያደረግን ብለር አድርጌዋለሁኝ፣ የሰውየው ማንነት ለመጠበቅ ያክል ማለት ነው። ስለዚህ አፋችሁን ክፈቱ ይችላል፣ አይናችሁን ጨፍኑ፣ እሱን የሚያላችሁን ማድረግ ነው። ከዚህ በኋላ ከተቀበላችሁ ቀጥታ አንደር ሪቪው ይላል ማለት ነው። ማለትም ኢንፎርሜሽኑ በትክክል ናሽናል አይዲ ላይ ያለው በትክክል መሞላቱን ቼክ ካደረጋችሁ በኋላ ኮንፊርም ስትሉት አንደር ሪቪው ይላል ማለት ነው። ያ ማለት ሪቪው ላይ ነው ማለት ነው። ሪቪው አድርገው እንግዲህ 1 ቀን ይፈጃል ነው የሚለው፣ ግን በትክክል ከሞላችሁ 5 ደቂቃ አይፈጅም። እሱን አሁን ታዩታላችሁ እዚህ ጋር ማለት ነው። ስለዚህ እንደምታዩት እንግዲህ 9 ሰዓት ከ45 ላይ ነው ቬሪፋይ ያደረግኩት። 9 ሰዓት 55 አካባቢ እንደምታዩት ቬሪፋይ ሆኗል ማለት ነው። እሱም ፕሮፋይል ላይ ገብታችሁ የባይናንስ ምልክቷን ተጭናችሁ ማየት ትችላላችሁ፣ ወይም ኢሜይል አድሬሳችሁ ላይ ቀጥታ ይላካል አክሴፕት መደረጋችሁ ማለት ነው። በዚህ መልክ ቬሪፋይ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይ ሰብስክራይብ አድርጉ፣ እንዲሁም ቲክቶክ ላይ ፎሎ አድርጉኝ።